ሰላም እንደምን አላችሁ? እኔ ወንድማችሁ ፍሮምሲስ ነኝ። ሰሞኑ ያገኘኋቸው መረጃዎች ወደ እናንተ አድርሳለሁ። አብራችሁን ቆዩ። ለዩቲዩብ ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የብልጽግና ፓርቲ አባላት አሁን ያለውን የፖለቲካ ጩኸት እንዳትመለከቱ ከፊታችን አስደማሚ ዘመን ያለው እንግዲህ ትናንትና ዕለት አዲስ ኢንተርናሽናል ኮንቬንሽን ማዕከል በኢትዮጵያ አካባቢ የሚገኘው ዶክተር አብይ አህመድ እና እንደዛውም ሌሎች ባለስልጣናት በተገኙበት ተመርቋል። ይሄ አዲስ ኢንተርናሽናል ኮንቬንሽን ማዕከል 40 ሄክታር መሬት ላይ ያረፈ ያንዳንዳቸው ከ3000 እስከ 4000 ሰዎችን የሚያዝ አቅም ያላቸው ሁለት ትላልቅ አዳራሾች፣ 8 አነስተኛና መካከለኛ የመሰብሰቢያ አዳራሾች በጠቅላላ እስከ 10000 ሰዎችን የሚያስተናግዱ እንደዛውም እስከ 1000 ሰዎችን የሚያስተናግዱ አልጋዎችን የያዙ ሁለት ሆቴሎች ከቤት ውጪ እስከ 40000 ሰዎችን ማስተናገድ የሚችል ኤግዚቢሽን ስፍራ ዓለም አቀፍና ሀገር አቀፍ ሁኔታዎችን የሚያስተናግድ በሀገራችን ትልቁ ኮንፈረንስ ማዕከል መመረቅ ችሏል። እንግዲህ ትናንትና ራሱን በተባበሩት አካባቢ ሳልፍ እጅግ በጣም ማታ ላይ ማብራቶቹ ሁኔታዎቹ ውበቱ በጣም የሚያስደንቅና የሚያስገርም ነገር ነው። ብዙ ሰዎች ዶክተር አብይ አህመድ ምን እየሰራ ነው? ይሄ ለዚህ ሀገር ይሄ ብልጽግና የሚባል ሀገሩን እያባለገ እያጠፋ ነፍሱን እየገደለ በድሮን ህዝቡን እየጨፈጨፈ ነው እንጂ ምንም ያደርግ አይደለም። ወይም ደግሞ እሱ ያወጣው ለውጥ ምንም ነገር የለም የሚሉ ብዙ ሰዎች እንግዲህ በዚህ ሊተቹ ትፈልጋሉና ዶክተር አብይ አህመድ ግን ኢትዮጵያ ውስጥ ያሳየው ለውጥ እውነቱ ምንነግራችሁ ያሰው ቢሆን ይሄን ለውጥ ለማምጣት 35 ዓመት የሚፈጅና እጅግ በጣም አስደናቂና አስገራሚ የሆነ በጣም ልክ እንደ ዩሮፒያን ወይም ደግሞ ዌስተርን ካንትሪስ ላይ የምናያቸው ነገሮች ኢትዮጵያ ውስጥ ማየት የጀመርንበት ዘመን ነው። ይሄ በጣም የሚያስገርምና የሚያስደንቅ ስራዎች እየተሰሩ ነው በዶክተር አብይና ቡድናቸው አማካኝነት እጅግ በጣም እኛ ዜጎቻችንንም የሚያኮራ ነገርና በጣም ይሄ የሚያስደንቅ ነገር ነው። እኔ በግሌ አንዳንድ ጊዜ ዶክተር አብይ አህመድ ወይም ደግሞ የብልጽግና ፓርቲ ደጋፊ አይደለሁም። ነገር ግን ፐርሰናሊ ዶክተር አብይ አህመድ የሚያደርጋቸው ነገሮች አንድ ቦታዎች ላይ በጣም እደግፋለሁ። በጣም እንዳንድ ዜጋም ደግሞ የሚኮራበት ብዙ ነገሮች አሉ። ሰዎች ምን እንዳሉ ጦርነት እንደዚህ በጣም በየቦታው እየተባባሰ ባለበት ጊዜ ለምን ባዚንኬ ነገሮች ዝም ብሎ ይሄ ልምብልጭ የሚል ነገር ዝም ብሎ ለአይን እይታ ብቻ የሚሰራ ነገር አግባብ አይደለም የሚሉ ሰዎችን እንደ ትችት ሊያቀርቡ ይፈልጋሉ። ይሁን እንጂ አዲስ አበባ ውስጥ ያየናቸው ለውጦች እውነቱን ነግራችሁ 30 ዓመት ስልጣን ላይ ሆኖ ከዚህ በፊት የነበረው መንግስት ያልሰራው በ6 ዓመት ውስጥ ይሄኛው መንግስት ግን መስራትና ማጠናቀቅ ይቻላልና ይሄ ደግሞ እንደዚህ ጋር እኛን የሚያቆራና በጣም እንትን የሚያደርግ ነገር ነው። ይሄ ደግሞ በአዲስ አበባ ብቻም ሳይሆን በአዲስ አበባ ዙሪያ እንደዛም ደግሞ ወደ ገጠር ከተማዎች እንደዛ ወደ ሌላ ክልል ከተማዎች ወርዶ ስራው እየተስፋፋ እንደሆነ እኔ መረጃ አለኝ። ወደ ባህር ዳር አካባቢ ብንሄድ አዲስ የተሰራ ሌሎች መሰል ነገሮችን በጣም ወደ ጅማ አካባቢ ብንሄድ ወደ ደብረ ብርሃን ራሱ በቅርብ ጊዜ የመኪና ባትሪ የሚያመርት ትልቅ ካምፓኒ እንትን ብሎ ነበር ተመርቆ ነበር። አብዛኞቹ ምንድነው እኔ ያየሁት ነገርና ስፔሻሊ አሁን ባለው ሁኔታ በአማራ ክልል ላይ ሌላ ነገር እያደረገ እንደሆነና አብይ አህመድ አማራ ህዝብ እንደሚጨፈጨፍ መጨፍጨፍ እንደዛ ነው የምታስበው ነው። አብይ እንደውም በጣም አማራ ክልል ላይ ኢንቨስት እያደረገ ነው። ሰዎች አያውቁም እንጂ በጣም ኢንቨስት እየተደረገ ያለበት ነው። እንደዛ ቢሆን ለምን እንደሆነ ይሄ ያንን የመሰለ ድልድይ ለማን ነው የሰራ? እዛ ጋር ምን አለ? እሱ ምን አለ? እዛ አማራ ክልል ምንም የለም። እሱ ኦሮሚያ ክልል ተወልዶ ያደገው በሻሻ ጅማ። ለምን አማራ ክልል ላይ ያን መሰለ እንደ ቱርክ ሀገር ያለው ድልድይ ማታ በጣም የሚያስደንቅ ብርሃን ያለውና በጣም ለአይንታ ራሱ ማራኪ የሆነ ድልድይ እንዴት ይሰራል? እንደገና ብቻ ሳይሆን ደግሞ በቅርብ ጊዜ ደብረ ብርሃን ላይ የመኪና ባትሪ እንግዲህ ታውቃላችሁ የመኪና ዋናው ፓርት ወይም ደግሞ አካል ምንድነው? ባትሪ ነው። ባትሪ ከሌለ ምንም መኪና መንቀሳቀስ አይችልም። ባትሪ በጣም ወሳኝ ነገር ነውና የመኪና ባትሪ ማምረቻ ደብረ ብርሃን ላይ አቋቋመ። ደብረ ብርሃን ከዚህ በፊት እንደምታውቁት ከሆነ ከፋኖ ጋር በነበረ ጦርነት ደብረ ብርሃን ላይ ድሮን ተበርብሮ እንደነበር ታውቃላችሁ። ሆኖም ግን እሱ ይሄ ያን ነገር ነው። በጦርነት ላይ ሰው ጦርነቱን ለማሸነፍ የማያደርገው ነገር የለም። ጦርነት ደግሞ አይን የለውም። ሴትን ይገላል፣ ወንድን ይገላል፣ የማይገለው ነገር የለም። ግን ቢቻል ጦርነቱ ከተጀመረ በኋላ እንደዚህ ለምን አደረክ ከመባል ይልቅ ከማለት ይልቅ ጦርነቱ እንዳይጀምር መንስኤ ለመሆን ወይም ደግሞ ከጦርነት በተጠቀቅ ነው አታርጉ የተባለ ነገር ለማድረግ ነው። ዝም ብሎ በኔጌቲቭ አይዲያ እና በጥላቻ ብቻ ተነስቶ መንግስት የመቃወም ብሔር ተኮር የሆነ ጥላቻን
በማድረግ ወይም ደግሞ ለምን ኦሮሞ የሆነ ብሔር እዛ 4 ኪሎ ገብቶ እኛ ላይ ይነግሳል ለምንድን ነው እኛን የሚያስተዳድረው በሚል ብቻ ተነስቶ እንትን መፈከር ወይም ደግሞ ያ ነገር ማንሳት በደንብ ተገቢም አይደለም፣ ለህዝብም ጠቃሚ አይደለም። ብዙ ሰዎች እየተጨፈጨፉ ነው። ጦርነት ደግሞ ምንም ነገር ትርፍ ነገር የለም። ትርፉ ከሆነ ሞትና ጭፍጨፋ፣ ጥፋት፣ ውድመት ነውና ምንም ከጦርነት የሚገኝ ነገር የለም። ከጦርነት የምትቀሰቅሱ ውጭ ሀገር ውስጥ ያላችሁ ስፔሻሊ ሶሻል ሚዲያ ላይ ያላችሁ ሰዎች ከጦርነት መጠንቀቅ ያለባችሁ። ጥሩ ነገሮችም ማበረታታት፣ ጥሩ ያሉ ነገሮችን ደግሞ ጥሩ አይደለም ብላችሁ የምታስቡ ከሆነ በግልጽ መቃወም እንጂ በጦርነት ወይም ደግሞ አፈሙዝ ምንም የሚገኝ ነገር የለም እና እኔ እንደኔ ይሄ ሀገር በዚህ ሁኔታ ከቀጠለች በጣም ጥሩ ደረጃ ትደርሳለች። ግን እኛ ዜጎች የኢትዮጵያ ዜጎች በጣም አስቸጋሪ ነን። በጣም እናስቸግራለን። ዝም ብለን የምናወራና የምንናገረው ነገሮች ላይ አንጠነቀቅም። የምናደርጋቸው ነገሮች ላይ ዝም ብሎ በቃ ድፍን ጥላቻ፣ ዝም ብሎ የተለመደው ነገር ከዚህ በፊት ሆይታ ብቻ ማስነሳት ተግባር የለም ብዬ ደግሞ አስበው። ዶክተር አብያችን በርታ፣ እንወድሃለን፣ እናከብረሃለን፣ ከአንተ ጎን ነን። በጣም ጥሩ ነገሮችን እየሰራ ነው። በርታ እንላለን። ፈጣሪ ባለህበት ይጠብቅ። አንተና ኢትዮጵያን ይባርክ።